51 52 53 ዳግም ደሞ ምን ሰርቀ? ወንድሜ ተበቀልኳቸው። እነማን? አባባን ሲያሰሩ የነበረውን ፋብሪካ። ዳግም እብድ ነህ? አባታችን ሲሞት ማስቀበሪያ 1 ብር እንኳን እንዳልሰጡን አትርሳ። እሺ ቆይ ቢገሉስ? የጀግና ሞት ይባልልኛል። አሁን መጥተው የአህያ ሞት ሳይገሉ ልብስህን አውልቅ። አውልቅ። እና አሁን ምን ልታረጋቸው ነው? አባሮሽ እያጫወትኩ ነተሼ ሰፈር አድርሻቸው ልም አንተ እስከዛ ለነተሼ ደውላቸው። እንደዛማ ከሆነ ፒስ ነው። እንደውም እንካ የቀው ነው ብለዋል። ዳግም እንዳትጮህ። እንዴ ቦርሶን ሰጣቸው? ዳጊ ድሆች ነን እንጂ ሌቦች አይደለንም። ምን እያልክ ነው? የአባታችን እኮ ላብ ነው። ከተሰረቀ ግን አይደል? የሰረቅነው ስለከለከሉን አይደል እንዴ? ምንም ይሁን መስረቅ ስህተት። አንተ ደግሞ እንድትሳሳት አልፈቅድልህ። አንዳንዴም አልፈቅድልኝ ይገባል። መቼም አልፈቅድልህ። እስከዛሬ ለኔ የፈቀድኳቸው መሳሳቶች ወዴት እንዳመጡኝ አታይም? ስህተት ከመንገዴ ሲያስቀረኝ አልታዘብክም? ድሮ ልጅ እያለሁ የሚያውቁኝ አሁን ያለሁበትን ቦታ የሚያምኑ ይመስላል? አያምኑ። ግን እውነት ለዛ ለኔ የፈቀድኩትን መሳሳቶች ለአንተም አልሰጥኩ። እቺ ተምኒት ግን ስራዋን ሰራች። ማናት? ኧረ እባክህ እያቆላመጥክ ማናት? ኧረ ተው እባክህ። ተምኒት ነቻ። እንደውም ልጅ እያላችሁ አኩኩሉ ስትጫወቱ ጥላህ የጠፋችሁ። ምን ረሳት? ተምኒት እንዴት ነው መረሳት? ስልኬን የሞላሁት በፎቶ አይደል እንዴ? አሳይመንት ልስራ ምናምን እያልክ እዚህ ደል ተጨረስካት እንጂ። እኔማ ስደልታት ከረሳት ብዬ ነበር። ጭራሽ ጨዋ አረገች እኮ። ሙድ እያስክብኝ። እጅ ላይ ያለው ላምባዳ ራሱ እኮ አረጀ። አረ በቃ ነጋ ወንድሜ፣ አይንህን ግለጥ። አኩኩሉ አለጋ አኩኩሉ አለጋ አኩኩሉ አለጋ አኩኩሉ አለጋ አለጋ አኩኩሉ አለጋ አኩኩሉ አለጋ አኩኩሉ አለጋ አኩኩሉ አለጋ አኩኩሉ አለጋ ነቃ። ወይኔ ጉዴ መታን። ጥላይ ይቅርታ። ለምን እንደዚህ ሆኜ ስላገኘሽ? አሁንም እንደ ድሮ ሳታጠፋን ይቅርታ እንጠይቅ። እዚህ እኮ ስራ ለመስራት መጣንና ጥላይ በቃ አታስረዳኝ። እና ደግሞ አፍቀሽ ነበር ከላብልማ I knew it. ይበልጣል ነው ያልኩት። What? ከተወዳደረ ራሱ እድል ነው ላንቺ። ተንጂ you will see about that. ከዚህ ሁሉ አመትም በኋላ እሺ አሁን የት ነው የምትወስደኝ? ሸምሱ ሻይ ቤት። ኦኬ ሸምሱ ሻይ ቤት
ምንድን ነበር ሰርቪሳችሁ? ጽድት ያለ ቆቀር ነው የሚሰሩት። እሱን አንድ በሽ ይለቅብሻል። ቆቀር ሳስበው ግን የሆነ የሚቆረቁር ነገር ይመስለኛል። ቀላል ይቆረቁራል። ስትበየው ብቻ አይደለም ስትካፊው ራሱ ይቆረቁራል። በቃ ዝም በል እሺ። ምንም አታውቅም ብለህ ታሾፍብኛለህ እንዴ? እሺ ይቅርታ በቃ አትበል እንደሱም። እሺ አይደለም ከዚህ በኋላ ሙሉ የበላነው ምግብ ግን ምንም አያረገንም አይደል? እኛ ምን ስንበላው አይደል እንዴ ነው? የምቆስም ብዬ ነበር ትንሽ ሆዴ። አመመሽ እንዴ? በቃ ሰው አንቺ ራስሽ እኮ ነሽ ሁሉንም ነገር ካልሞከርኩ ስትይ ነበር። እኔ ለምከፍለው ምን አስጨነቀ? ሰው እንዴት ሳምቡሳም አረቄ እርጥብም መፋቂያም አንድ ላይ ይሞክራል? ይሄ እኮ ተጠቅልሎ ለሕፃን ልጅ ቢሰጠው ማለት ወላጆችን ይረሳል። አታውቂ? እኔ ማውላችሁ ልሞክረው ብዬ ነው፣ ግን የሚሞክር አይደለም በእውነቱ። ምን ነው አንቺስ እስካሁን እዛ ምን እያደረግሽ ነበር የቆየሽው? ከአንድ ስቴት ወደ ሌላኛው ስቴት ስዞር። ሌላስ? ኮሌጅ ገባው። ሌላስ? ስዕል ሙዚቃ ተማርኩ። ሌላስ? ሌላ ደግሞ ሁሉንም እኮ አደረስከው። ምን መስማት ፈልገህ ነው? አይ እኔማ እዛም እዚህም ስትይ የሆነ ቦታ አግኝተሽኝ ከነበረ ልጠይቅሽ። አንተ እኮ እዛ የለህም። ስላልፈለግሽኝ እርግጠኛ መሆን አትችይ። ምን? ቆይ እንዴት ነው የሌለህበት ቦታ መፈልግህ? እሺ አላውቅም፣ ግን እኔ እንደዛ ነው መሰለኝ የኖርኩት። እየጠበቅኩህ ነው። ምን? ከዚህ ሀገር እንደወጣሁ እያወቅሁ እንዴት እንደፈለግከኝ ለመስማት እየጠበቅኩ ነው። ተምኑ ስለምትወጁ ሰው ሲሆን እኮ ሁሉም ነገር ቶሎ አይታመንም። ወደ ውጪ እንደሄድሽ ያወቅኩት በሁለተኛው ቀን ቢሆን ያረጋገጥኩት ግን በመንፈስ ስትመጪ። እስከዛ ድረስስ በየሰው ቤት እየገባው አለመኖርሽን ሳረጋግጥ ነበር። ትልቅ ውሸት ይመስላል አይደል? ግን ያው እብድ ላለመባል በየገባውበት ቤት ውስጥ ትናንሽ ስራዎችን ሰራ ነበር። ይሄ ለኔ ፍቅር አይደለም። የምወደው ሰው በሌለበት ዓለም ላይ እንዴት ብዬ ነው የምፈልገው? ለአንዳንድ ሰው ፍቅር እንደዛ በጣም የምትወጁ ሰው ሲናፍቅሽ እሷ የሌለችበት ዓለም እንኳን እዚህ ነች የሚልሽ ይመስልሻል። እሺ በቃ ወይኔ በዛ ልክ አልናፈከኝም ይሆናል። ልክ ነሽ። እኔም እሱን ነበር ሳስብ የነበረው። ማለት ያው እኔ እንደዛ አላልኩም። ችግር የለውም ተረድቼሻለሁ። ባይሆን መሻ አንቺም ቤትሽ አጠገብ ነው ያለሽ። አቤት ደግሞ ዳጊም ስለሌለ እኔም በጊዜ ልሂድ። እሺ ግን ደህና ነህ? ቻው። ሄሎ ሲስ፣ እቤት አልመጣም። እሺ ዛሬ ዲቴሉን በኋላ እነግርሻለሁ።